እኔ በግ ነኝ ማለት ነው አይደለም? እና እግዚአብሔር እረኛዬ ነው ካለ አንድ ሰው በግነቱን ነው መቀበል ያለበት። ጥበብ የለኝም፣ ቀንድ የለኝም፣ ጠላቴን መከላከል የማልችል ጥበብ የሌለኝ ነኝ። አንተ ግን የኔ እረኛ፣ አንተ ግን የኔ ከዚህ በፊት ነግሬያችሁ ሊሆን ይችላል። መሆን የምመኘው አሁንም ቦን ደስ የሚለኝ ዘማሪ ነው። የምር ያልዋሻችሁ መዘመር በጣም አሜዚንግ ነገር ነው። በጣም አሜዚንግ ነገር ነው። መስበክ አሁን ቅድም እንዳልኳችሁ እኔ ስናገር አይታችኋል አይደለም? ምክር ነው። አንተ እንዲያታርግ ነው፣ እንዲያርግ ነው። ሰው ታስቀየማለህ፣ ሰው ይቀየማል፣ ይደሰትባል፣ ይናደድባል፣ ጭቅጭቅ ነው ምናምን ነው። እንደዚህ ነው መስበክ። መዘመር ግን ለልዑል ነው። ምንም ወጣ ጊታሩን ያዘ ትናን በወሳኝ ጊዜ ሲል በቃ ሁሉም ሰው የቀዳ ነው፣ በጌታ የተወደደ ነው፣ ወደ ጌታ የተመለሰ ነው። ትተባበራለህ። ልክ ነኝ አይደለም? እና ባይሳካልኝም ግን የዘመሩትን ማውራት ግን ይችላል። እነሱ የዘመሩትን መዝሙረ ዳዊት ያው እንደምታውቁት መዝሙረ ዳዊት ተብሎ የተጻፈው ዳዊት ብቻ አይደለም። መዝሙሩ ግን ብዙ 70% የሱ ስለሆነ ነው። የማያት ዘማሪዎች አሉ እዚህ ውስጥ። ግን ከዳዊት ህይወት ደስ የሚለኝ የሚዘምረው የቀናው ቀን ብቻ አይደለም። የሚባርኩኝ የዳዊት መዝሙር ዳዊት ከልጁ ከአቤሴሎም ፊት በሸሸ ጊዜ የዘመረው መዝሙር የሚል ቃል አለ። እና ለካ ዳዊት እየሸሹ መዘመር ይቻላል። ችግር ውስጥ ሆናችሁ መዝሙር አይቋረጥም የሚል ሜሴጅ አለ አይደል? ዳዊት በአዶላ ዋሻ ውስጥ የዘመረው መዝሙር ይላል። እና ዳዊት በአዶላ ዋሻ ውስጥ ሆኖ በበረሃም ሆኖ ሚስቶቹንም ተቀምጦ ከቤተ መንግስት ወጥቶ ኤቭሪ ታይም መዝሙር አይቋረጥም ይዘምራል። ሲደላው ብቻ አይደለም ይዘምረው ማለት ነው። እኛ አገር ወይም እኛ አበሻው አካባቢ አንዳንዴ እሰማለሁ ልክ ሀዘን ሲገጥማቸው ደስ ያለ ይዘምር ነው ያለው። ደስ ያለው አይዘምር ሚል እጂ ያዕቆብ ውስጥ ያለችውን ጥቅስ መዞ ላለመዘመር ይሞክራል፣ ያኮርፋል፣ ቸርች ውስጥ ተከፍቶ ቁጭ ይላል ምናምን ይላል። እና ግን ዳዊት ጋር እንደዚህ ቀልድ የለም። ባዶ እግሩም ሆኖ ይዘምራል፣ ጫማም እያለው ይዘምራል፣ አንገቱን ደፍቶ ይዘምራል፣ ሀዘን ላይ ሆኖ ይዘምራል። እና መዝሙር ለእግዚአብሔር የሚቀርብ ጉዳይ እንጂ እኔ ሲመቸኝና ሳይመቸኝ ማውጣው ዜማ አይደለም። መዝሙር የዜማ ችሎታ አይደለም፣ መስዋዕት ነው። እስቲ አሜን። መስዋዕት ነው። እና መዝሙር 23ን ቅድም በጣም አጭር ነው ሰምኮ በደንብ ዝሙኝ ቶሎ ከሰማችሁ አጭር ተናግሬ ይጨርሳለሁ። ጌታ ይባርካችሁ። መዝሙር 23 ወጣቱ ነው አይደለም የዘመረው፣ የሽማግሌው የዳዊት መዝሙር ነው የሚባለው። ካረጀ በኋላ አገናዝቦ እግዚአብሔር ማን ብለህ ትጠራዋለህ? እስቲ በሱ ዘመን ውስጥ ምን አየ ሲባል እረኛ ነው እሱ። አሜን። ፓስተር ማለት ምን ማለት ነው? እረኛ ማለት ነው። ይሰማል አይደለም? እረኛ ማለት ነው። እረኛ የሚል ስም ስድብ ነው እኮ ኖርማሊ አይደል? አንተ እረኛ ካልክ አንድ ሰው ስድብ ነው። ልክ ነኝ? ፓስተር የሚለውን አሁን የወደድ ነው እረኛ ነው ኖርማሊ እረኛ ማለት ነው። የእረኝነት አገልግሎት እንደዚህ ነው የሚባለው። በአማርኛ ሲመጣ ፓስተር ማለት እረኛ ነው። ተወዳጅ የሆነው ራሱ እግዚአብሔር ስለተጠቀመበት ነው፣ ራሱ ኢየሱስ ስለተጠቀመበት እንጂ እረኝነት የሚወደድ እንትን አይደለም። እና ዳዊት ጠቅልሎ በሽምግልናው ያወጣው መዝሙር አንድ ነው። እግዚአብሔር ምን ነው አለ? እረኛዬ ነው። እስቲ በሉት አንዴ። እግዚአብሔር ምናችሁ ነው? እረኛዬ ነው። እግዚአብሔር ምን ነው? እረኛዬ። እና እቺ 6 ቁጥር ያላት መዝሙር ውስጥ በሽምግልና ስለተዘመረች እጭቅ ያለ የእግዚአብሔር ማንነትን ለሰዎች ያደረሰበት ቦታ ነው። አንድ ሰው እግዚአብሔር እረኛዬ ነው ብሎ መዘመር ከቻለ እኔ በግ ነኝ ማለቱ ነው። ባጭር ቃል ቢኮዝ እረኛ ለነብር አይሆንም፣ ለትዕቢተኛ አይሆንም፣ ለአንበሳ አይሆንም፣ ጉልበት ላለው አይሆንም። ምንም ነብር እረኛ አያስፈልገው። ልክ ነኝ? እረኛ የሚያስፈልገው በግ ነው። በግ ከሆንክ ብቻ ነው የጥቅስ አንተ ላይ የሚሰራው። ዩጋች ሚ በግ ማለት የመጨረሻ ዊዝደም የሌለው ጥበብ የሌለው ከዚህ ፊት ተናግሬያለሁ። እውነቴን ነው የምላችሁ። ብዙ እንስሶች ሰርከስ ሰርተዋል። ልክ አይደል? ዋሻው ብዙ ውሻ መኪና ነርቷል፣ ዝሆን ሰርከስ ሰርቷል። ምንም ነገር ሰርቶ ማያውቀው በግ ነው። ለምን አይሰለጥንም? በግ ታውቃላችሁ፣ ከእንስሶች ተመልሶ ቤቱን ራሱ ለመለየት የሚቸገረው ብዙ ጊዜ በግ ነው። ፍየል አሁን ብዙ ጊዜ አይገጭም ሲባል አልሰማችሁ? ዋይዝ ነው። ፍየል እኮ አትገጭም። እንዲሁ በመከራከር አስታደቅ አልገጭም፣ አይገጭም። በየመንገዱ ተገጭቶ የምታገኘው ክፍለ ሀገር ስትነዳ በግ ነው። ዩጋች ሚ ያስበሏ። ቴንክ ዩ ፎር ዩር ፓርቲሲፔሽን። አሁን ሃሌሉያ ዚስ ኢዝ ትሩ ላይት ቸርች። ቴንክ ዩ። ምክንያቱም ትሩ ላይት ስለሚል ያው እንግሊዘኛ ይገባችኋል ብዬ ነው። እኔ በግ ነኝ ማለት ነው አይደለም? እና እግዚአብሔር እረኛዬ ነው ካለ አንድ ሰው በግነቱን ነው መቀበል ያለበት። ጥበብ የለኝም፣ ቀንድ የለኝም፣ ጠላቴን መከላከል የማልችል ጥበብ የሌለኝ ነኝ። አንተ ግን የኔ እረኛ፣ አንተ ግን የኔ ጥበብ ነህ፣ አንተ ግን የኔ ጠባቂ ነህ ማለት ነው። እኔ ምንም አልችልም ማለት ነው። እግዚአብሔርን እረኛ ያረክከን በግነትህን ማመን ነው። አንበሳ ከሆንክ ጀግና ከሆንክ ዊዝደም ካለ እረኛ ያስፈልጋል። ራስን በራስ ማስተዳደር ትችላለህ። እረኛ የሆነው ለደካማ ነው። ግን እረኛ ነው ስትል ማታ አይነት እረኛ አለ። የተቀጠረ እረኛ አለ። ልክ ነው አይደለም? ለሆዱ የሚኖር እረኛ አለ። ምን አለ? እግዚአብሔር ግን እንደዛ አይነት እረኛ አይደለም። እውነተኛ እረኛ፣ የምሩን እረኛ። እዚህ ውስጥ አንዳንዶቻችሁን እኔ ላላቃችሁ እችላለሁ፣ ወይም ደግሞ እኛ ላናቃችሁ እንችላለን። ለእናንተ መልካም ላንሆን እንችላለን።
እዚህ ውስጥ እያንዳንዱን በአግባብ የሚጠብቅ የሚራራረኛለን። መጀመሪያ ክርስትናን ስንጀምር ከእረኝነቱ ነው የምንጀምረው፣ ከጥበቃው ነው የምንጀምረው። እሺ ቶሎ ላንብብና የተወሰነው ነገር ላንሳ። እግዚአብሔር እረኛዬ ነው ማለት ጥበቃ አለኝ ማለት ነው። ባጭቃ ምንድነው የሚለው? በለመለመ መስክ ታሳድረኛለህ። ከዛ በፊት ግን አንድ ነገር ይላል። ምን ይላል? በሞት ጥላ መካከል ባልፍ የሚል ቃል አለ። ልክ ነው። አያችሁ፣ አንድ ነገር ብቻ ነው ድፍረት ያለ። አስፈሪ ነው ቦታው። የማልፍበት ሲቹዌሽን አስፈሪ ነው። የማልፍበት ሰፈር አስጨናቂ ነው። የማልፈራበት ምክንያት ግን አንተ ከኔ ጋር ነህ። እሺ አንተ ከኔ ጋር ነህና በትርና ምርኩዝ እነርሱ ያጽናን። እቺን አንድ ነገር ብያችሁ ቶሎ ላውራ። ይዞ አንድ ቀበሮ ከሩቅ ያይና ሊመጣ ፈልጎ እሱ ስላለ እንትን እንደማይችል የሚሰማው ስሜት አይነት እንደዚህ አይታችኋል። እሱን ከሩቅ ሆኖ በጎቹን ይመኛል። ሊመጣ ፈልጓል። ግን ሰውየው በትር ይዞ እንደዚህ ስለቆመ ይመለሳል። በሌላ አማርኛ በትርና ምርኩዝ ማለት በደምብ ስሙ። በትሩ ለኛ ነው፣ ምርኩዙ ለኛ ነው። በትሩ ለጠላት ነው። ዩጋጅሚ ሁለት ነው፣ በትርና ምን ምርኩዝ። እሺ በደምብ ስሙ። ያቺ በግ ትጨነቃለች እኮ ቀበሮውን ስታይ ከርቀት ካሁን ሊበላኝ ነው፣ ካሁን ሊመጣ ነው፣ ይሄ ነገር ሊያጠፋኝ ነው ትልና እጁ ላይ ግን ያለውን በትር ስታይ ትዝናናለች። የኔ መተማመን ጠባቂ በትር እጅ ላይ ስላለ ቢመጣ እንኳን አንተ ትመተዋለህ ማለት ነው። ዩጋጅሚ እኛ አይገባንም እንጂ ስፒሪቹዋል ዓለም ላይ እግዚአብሔር አምላክ እኛ ስለጠበቀን ብቻ ነው እዚህ ያለነው። ጨለማው ደግሞ የመጨረሻችን አይደለም። አስቸጋሪ ሲቹዌሽን መጨረሻችን አይደለም። ባልፍ ነው የሚለው። ማደሪያችን የለመለመ መስክ ነው። ጨለማዎች ማለፊያችን ናቸው። ማንኛውም አስቸጋሪ ሁኔታ ውስጥ ያላችሁ ሰዎች በዛ ነገር ውስጥ ታልፋላችሁ፣ ትኖራላችሁ የሚል ቃል የለንም። አልፋለሁ ነው የሚለው። ሲንገል እስቲ አሜን። በሞት ጥላ መካከል ምን እላለሁ ነው የሚለው። አልፋለሁ። የሞት ጥላ ማለት እኮ ያደገ ጨለማ ማለት ነው። ጨለማ ሲወፍር የሞት ጥላ ይሆናል። አስፈሪ ይሆናል። አስፈሪ ነገር እንኳን መካከል ባልፍ እረኛ ስላለኝ አንተ ከኔ ጋር ስለሆንክ ይላ በትርህን ሳይ እጽናናለሁ። ያ ቀበሮ ቢመጣ ተለምጦ ስለሚመለስ ሃሌሉያ። እኔን አይቶ አይደለም የሚመለሰው፣ እሱን አይቶ ይመለሳል። ምርኩዙ ግን በጉዞ ለሚደርስብኝ ማንኛውም አይነት ሁኔታ ውስጥ የምደገፍበት እሱ እኔ እንድደገፍ የሚያደርግበት ነው። አሜን። አንድ ጊዜ በመቼ እንደሆነ ባላቅም የሆነች ነገር ላይ አንብቤ፣ ሁለተኛ ዓለም ጦርነት ይበሉና እውነት ይሁን ውሸት አላውቅም፣ ግን አንብቤ ነው አይመለከተኝም እሱ። እና ሴትዮዋ ቦምቡ እየተጣለ ጸጥ ብላ ትተኛለች አሉ። የተኛችበት ሪዝን አንቺ ግን ምን ለካ አንድ ቀን ባይብል ስትገልጥ እስራኤልን የሚጠብቅ አይተኛም አያንቀላፋም የሚል አንብባለች። እና ቦምቡ ድው ይላል። እሷ ለጥ አንቺ ሴትዮ አትፈሪም እንዴ? ህዝብ እንደዚህ እየተንቀጠቀጠ እንደዚህ ለጥ ምትዩ ምናምን ብሏታል። እንዴ ይሄው ቃሉ አለች። ምን እስራኤልን የሚጠብቅ አይተኛም አያንቀላ እና ሁለታችንም ለምን እንቆማለን? አንዳችን እንተኛ። ዩጋጅሚ እና የሚጠብቀን ስላለ እረኛ ስንል ጠባቂ አለኝ። በጌቷ የምትታመን በግ ላቷን ውጪ ታሳድራለች ሲባል ሰምተህ ታውቃለህ? ሪዝኑ ምንድነው? ወንድ የሆነ ይብላኝ ማለት ነው። ላት እኮ ቬሪ ኢምፖርታንት ፓርት አይደለም እንዴ? ግን ምንም አይነት ፓርት ቢሆን ውጪ ደር ከፈለገ ወንድ የሆነ ይብላኝ። ለምን? ጌቷ ላይ ትምምን አላት። ያ በግ አንተ ነህ፣ ያ በግ እኔ ነኝ። እኔ ጠባቂ አለኝ በላ እንዴ። ሁለተኛውን ደግሞ ልንገራችሁ። ምሪት አለኝ፣ የሚመራኝ አለኝ ማለት ነው። ኢን ዘ ሂስትሪ እኔ ሰምቼ አላውቅም። አንድ በግ ብድግ ብላ ሳር በዚህ ጋር ነው እረኛዋን የምትመክር፣ አተላ በዚህ ጋር ነው፣ ፋጉሎ በዚህ ጋር ነው የምትላለች፣ ወይስ እረኛው በሚወስዳት መንገድ ነው የምትሄደው? እግዚአብሔር እረኛዬ ነው ካልክ እሱ መሪዬ ነው። እኔ አይደለሁም መንገድ የምመርጠው፣ እሱ በሚመራኝ መንገድ እከተለዋለሁ። እኔ ተከታይ፣ እሱ መሪ ማለት ነው። ሃሌሉያ። አሁን ብዙ ጊዜ እረኛ አለኝ እንላለን፣ መንገዱን ግን የምናሳየው እኛ ነን። እንደውም እሱን በግ ለማድረግ ነው የምንሞክረው። ይጋጭሚ ቀስ አልኩባቸው አይደል? ይሻላል። ምን ማድረግ አልችልም። በጣም ሃሌሉያ ምናምን ካልኩ ጥሩ አይመጣም። እየተቀጣጠላችሁ ስለሆነ እሺ ልቀጥል። ምንም አይነት በግ እኔ የሚመቸኝ ሚኒስከርት ነው ማለት አትችልም። በሌላ አማርኛ መራጭ አለኝ፣ መሪ አለኝ፣ የሚያስፈልገኝን ነገር የሚያሳየኝ አቅጣጫ የሚጠቁመኝ አለኝ። እኔ አይደለሁም መንገዴን የምመርጠው፣ እሱ ነው የለመለመ መስክ ቤት በኩል እንዳለ። ሃሌሉያ። አይ እግዚአብሔር እረኛዬ ነው ካልክ እኔ በሱ እመራለሁ ማለት ነው። ልትለጥፉ አይደለም ልትመራበት ነው። ሃሌሉያ። እሺ እንግዲህ በደንብ አሜን አላለችውም። እሺ ቀስ እያልኩ እመጣለሁ በኋላ ላይ። መሪነት መግቦን ምንድነው የመግቦት አስፈላጊ ፋይናሊ እኮ ሲነገር በሞት ጥላም እንኳን ቢያሳልፈኝ የእግዚአብሔር የመጨረሻ ዴስቲኒ ማደሪያ ነው አይደል የሚለው። እማድረው የለመለመ መስክ ላይ ነው። እሱ ቢመራ በሞት ጥላ መካከል ቢያሳልፍ አስቸጋሪ ነገር ውስጥ ብናልፍ አስቸጋሪ ነገር ውስጥ አታልፍም የሚባል ነገር የለም። ክርስትና ራሱ ሚኒንጉ ማለፍ ማለት ነው።
ሃሌሉያ። በምን በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ፣ በእንትኖች ባለፍክ ጊዜ አትቃጠልም የሚል ኪዳን አለን። አታልፍም የሚል ግን የለንም። እሺ አልገባችሁም? አሰምጥም የሚል ኪዳን አለን። አትበሰብስም የሚል ግን የለንም። እርጥበት አያገኝህም አይልም፣ ግን አሰምጥም፣ ግን በዛ ጉዳይ አትዋጥም። መጨረሻስ የለመለመ መስክ፣ የክብር ፋይናል ነገር ሁሉ የምሕረት የሆነ ዛትስ ማደሪያ ያዘጋጅልሃል። አንተ አይመስልህም መንገዱ። እሺ ከዛ እንደዚህ ደግሞ ሚል ቃል ለመብላችሁ በጠላቴ ፊት ለፊት ራሴን በምን ቀባ? እኔ እንደውም እንዲህ ብያም ቢሆንም እንዴ ወዳጅ ፊት ለፊት ለምን አይቀባንም? ጠላት ሰብስቡ የሚቀባን የምሬ ነው። እንዲያሩ ይመስልሃል አንዳንዴ። እንዲያሩ ብቻ አይደለም እንዲያሳድዱ ምን እንዲያሯሩጡ ምን አይደለም እንዴ? ዳዊትን እኮ ከቀባው በኋላ ነው አይደለም እንዲያሯሯጡ። ከቀባቱ በፊት እኮ ሰውየው ከበጋ በሰላም የሚኖር ዘይቱ ጠብ ካለ ቀን ጀምሮ ብራዘሩ ጠላት፣ ሰፈሩ ጠላት፣ አገሩ ጠላት። ከዛ በላይ አይታችኋል። መሯሯጥ ጀመረ። ዙፋን ላይ ሆኖ የሚገዛውን ክልል በሙሉ በስደት ነው ያየው። አሁን እየሮጣችሁ ያለበት ክልል በሙሉ በኋላ በዙፋን የምታስተዳድሩት ነው። አግኝታችሁኛል ማለት ነው። ጌታ ይባርካል። this is amazing። እውነቴን ማለት ለምን መብሰል የምትችለው በጠላት አማካኝነት ነው። አልበለዚያ ጥሬ ዘይት ይሆናል። ማቹሪቲን የምታገኘው በጠላት አማካኝነት። የኔና ድሮ ምን ትላለች? መቀኛ ታሰጠኝ ትላለች። እኔ አይነት ጸሎት ነው ብዬ አንድ ቀን ጠየኳትና መቀኛ ታሰጠኝ ግን ለምንድን ነው የምትይው አልኳት። ምን መሰል አለችኝ። ጎረቤት ሄደ ወንፊት ካልክ ሲሰጡ፣ ቁልፍ ሲሰጡ፣ መጥረቢያ ሲሰጡ፣ አክምባሎ ሲሰጡ የሆነ መቀኛ ግን ጎረቤት ካገኘስ እቺ ደግሞ አላበዛችሁ እንዴ? ዝም ብላ አክምባሎ ውስጥ ከሰማ በንዴት አክምባሎ ትገዛለህ። በንዴት ገበር ምጣር ትገዛለህ። ኤቭሪ መቀኛ ኤቭሪ ጠላት ወደ ዴስቲኒ ነው የሚያደርስ። ለምን ዳዊት ሲናገር ምን አለ? ጠላቴ አለ በጠባብ መንገድ አሳደደኝና እግዚአብሔር ግን ወደ ሰፊ ሜዳ። አያችሁ፣ ጠላትን እንደ መንገድ ትራንስፖርት ይጠቀምበታል። አለበለዚያ አትሄድም ብራዘር፣ ከተመቸው የሆነ ቦታ አትሄድም፣ ወደ ለመለመ መስክ አትሄድም። ድሮ አባባቂ ደግሞ ምን ብለዋል? እኛ ሀገር አለ ልጆች ቶሎ ስለ ድሮ ነው እኛ ሀገር ልጆች ቶሎ በእግራቸው ስለማይሄዱ አሉ እሳቸው ነው ያሉት። ዝም ብሎ በመቀመጫቸው ስለሚንፋቀቁ የጃንጥላ ሽቦ ጋል ይደረግና መቀመጫው ላይ ጥሽ ይደረጋል። ልጁ ሊንፋቀቅ ሲል ሲያማው ይሄዳል። አንዳንድ ጠሾች እንድትሄዱ ነው። ስጨርስ ጽዋዬ የተረፈ ነው። እግዚአብሔር አምላክ ካሰብነው ውጪ ከገመትነው ውጪ የተተረፈረፈን ነገር በህይወታችን ያበዛልን። አሜን። ይሄን ሁሉ ግን የሚያደርግልን ነው የሚለው ዳዊት እግዚአብሔር ቤት እንድንኖር ነው። እግዚአብሔር ቤት የመኖራችን ምክንያት የሱ እረኝነት እንጂ የኛ ችሎታ አይደለም። እግዚአብሔር ቤት በህይወቴ ዘመን ሁሉ እኖራለሁ። እንዴት ሲሉት ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉኝ። ምሕረት ኃጢአታችንን እየደመሰሰ ቸርነት እየመገበን አሜን ነው። ይሄ ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉኛል የሚለው ቃል እንደ ቬሎ አሁን ሴት ልጅ አይታችኋል። የሆነ ቬሎ አለ አይደል? እንደዚህ የሚይዙላት ምናምን እግር በተበላሸ ቁጥር እግር መጥፎ ነገር ባረገ ቁጥር ያ እንደ ቬሎ የሚከተለው ነገር እየደመሰሰው ምሕረትና ቸርነት ይከተሉኛል ነው የሚለው። ከየት? ከኋላ ይሄን ያለው ብዙ ነገሮች ከኋላ ስላሉ ስተቶቻችን፣ ውድቀቶቻችን፣ ማበላሸታችን ከኋላ ነው። እሱ እያጠፋ፣ እሱ እየማረ፣ እሱ እየደገፈ በእግዚአብሔር ቤት ለዘላለም እንኖራለን። የመኖራችን ምክንያት የኛ ችሎታ አይደለም። አሜን ነው። ቅድም ፓስተር ወርቅዬ እንዳለው ምሕረቱ ስለማያልቅ አንዳንድ ሰዎች የእግዚአብሔር ምሕረት በብርቱ ስለማይለማመዱ ወይም ስለማያውቁ የኔ ኃጢአት ከሰው ይለያል ይላሉና ሁልጊዜ እግዚአብሔር ቤት ውስጥ ቁጭ ብለው በትልቅ ኩነኔ ጫና ውስጥ ይቀመጣሉ። አንድ ጊዜ እሱን ማንበቤ ነው የኔ ኃጢአት ከሌላ ሰው ከሁሉም ሰው ይለያል ብላ ራሷን ሁሌ ተቀጠቅጣለች እና የኢየሱስ ደም ከኃጢአቱ ላይ ያነጻሻል አትሰማ። ከዛ አንድ ቀን ፓስተሩ የኔ ኃጢአት ትልቅ ነው ብላ ነው የምታስበው። እንደሰራች አላውቅም ኃጢአቷን። እንግዲህ ሰው ገላም ሊሆን ይችላል። አንድ ቀን ወደ ወንዝ ዳር ይዟት ሄደና ትንሽ ጠጠር በግራ እጅ ትልቅዬ ድንጋይ በቀኝ እጅ ሰጣትና ሁለቱንም ያው ውቅያኖሱ የኢየሱስ ደም ነው አላት። ወደ ኋላ እንደዚህ ወርውሪው አላት። ይሄ ደግሞ ትልቁ ኃጢአትሽ ነው፣ ትንሹ የሌላ ሰው ኃጢአት ነው። ሁለቱንም ወደ ኋላ ወርወረች። ዞረሽ ያቸው ሁለቱም ሰምተዋል። ልዩነታቸው ምንድነው? ድምጽ። ምን ያንቺ ወፍራሙ ቦምቦጭ አለ፣ ያኔ ጩሪው አለ። በቃ አለ። አሁን እዚህ ውስጥ የለም። ይጋጭሚ ትልቅም ይሁን ትንሽ የኢየሱስ ደም ከኃጢአት ሁሉ ያነጻል። ስለዚህ በእግዚአብሔር ቤት ውስጥ የምንኖረው በምሕረቱና በቸርነቱ ብዛት ብቻ ነው። የሚገርማችሁ እግዚአብሔር ኃጢአት በማይሰራ ሰው ደስ ይለዋል አይልም። ስለሌለ ኃጢአት በማይሰራ ሰው ስለሌለ እግዚአብሔር ኃጢአት በማይሰራ ሰው በጣም ደስ ይለዋል። የለም እንዴት ትደሰት? አለበለዚያማ እንደዛ ቢሆን ኢየሱስን አይልከው።
በሱ ደስ የሚለኝ እግዚአብሔር አንድ የተደሰተው በኢየሱስ ነው። በእኔ ሊደሰት ስላልቻለ ነው ኢየሱስ የመጣው። ጮክ ብላችሁ አሜን። አይ በኢየሱስ ተደሰተና እኔን የሚያየኝ በተደሰተበት ኢየሱስ ነው። ከዛ ውጪ ከኢየሱስ ውጪ እንዲታያሉ ያልክ ቀን ትቀሰፋል። እሱ ላይ ነው ቁጣውን፣ መርገሙን፣ መከራውን፣ የኔን ድካም ኃጢአቴን ኢየሱስ ላይ ያደረገና ሰቀለው። ወደ ቅድስት እንድገባ መብት የሆነው ወደ ቤቱ እንድገባ መብት የኖረኝ። የሚገርማችሁ ዳዊት እኮ የብሉይ ኪዳን ሰው ነው። ልክ ነኝ አይደል? እና አንድ ጊዜ ኦሪዮን ታውቃላችሁ አይደል? እንደውም አንድ ቀን ዝም ብሎ ዳዊት ይቸኩላል፣ አንዳንዴ ይቸኩላል፣ ይሳሳታል። ደስ የሚለኝ ዴቭን በጣም ነው የምወደው። አይላፊ ዝም ብሎ አንድ ቀን ከመሬት ጻድቅ የሆነ መሰለኝ ብድግ አለና ከመሬት ተነስቶ መርምረኝ እመረመራለሁ ይላል። ዝም ብሎ ታው ዳዊት ከመረመርኩ ጥሩ አይደለም ይላል። መርምረኝ እመረመራለሁ። ዝም ብሎ መርምረኝ ችግር የለብኝም ሊል ፈለገ። እንዴት አንተ እግዚአብሔር መርምረኝ ትላለህ? አይባልም እኮ መርምረኝ። ልመርምርህ? አዎ ይሄ እናንተ እዚህ ቅርብ ስለሆናችሁ ፍተሻው አካባቢ አይታችኋል። እዚህ ወደዚህ ምናምን አንዳንድ ፍተሻል እህል እንደዚህ የሚፈተሽበት አይታል። ኮንትሮባንድ ሊያልፍ ሲል በዚህ በመሰኪያው ሰካ ያደርጉት እንዲህ ያፈሱታል። እህሉ ዶንያ ነው እኮ። አሁን ሰውየው ቡና ከስር ይደብቅና ከላይ ስንዴ ይሞላበታል። አንተ ስንዴ ነው ብለን ስለዚህ ምን ሰካ ፈሰስ ስንዴ ሰካ ፈሰስ ሰካ ቡና እንደዛ ነው። ዴቭተው መርምረኝ ሰካ ሲያደርግ ቤርሳቤ ሸርተት ከነሳፎ ከዛ በኋላ ምን ብሎ ጸለየ? አቤቱ እንደ ቸርነት መጠን ማረኝ። በሌላ አማርኛ ያንተ ቸርነት መጠን የለውም፣ ያንተ ምህረት ገደብ የለውም። በሌላ አማርኛ አባይ ይለካል፣ አባይ ይገደባል፣ ኤሌክትሪክ ይለካል፣ ኤቭሪ ነገር ይለካል። ቸርነትና ምህረት ግን አይለካም። ስለዚህ የባልንጀራው ሚስት የደፈረ ተወግሮ ይሙት ምናምን ነው የሚለው አይደለም። የኦሪዮ ሚስት ሊያውም የታማኝ አገልጋዩ ሚስት ነው ሰውየው እንትን ያለው ይወሰደው ተወግሮ ነው መሞት ያለበት። ግን ምን እንዳለ ታውቃላችሁ? እዛው መዝሙር 51 ላይ አንተ እኮ የተሰበረ ልብ ነው የምትወደው። ይሄ ወፈፍራም በሬ ወፈፍራም ከብት ምናምን አይደለም ማለት በምረት ምንድነው በሂሶጵ እርጨኛልና ከበረዶ ይልቅ ነጭ ሆናል። ስለዚህ በመስዋዕት አይደለም እኔ አሁን መንጻት የምችለው ባንተ ቸርነት ነው፣ ባንተ ምህረት ነው። ሲንገል እስቲ አሜን በሏ። እቺ ብዬ ልጨርስ። ብዙ ሰው ምህረት ማግኘት ይፈልጋል፣ ኃጢአቱን ግን መናገር አይፈልግም። ዳዊት ግን እንዳለ ታውቃላችሁ? አንተን ብቻ በደልኩ ነው ያለው። በቃ ሌላ አላሳበበም። አንዳንድ ሰው የምህረት ኃይለኛ የቸርነት ልምምድ ውስጥ እንዳይገባ እንቅፋቱ ማሳበብ ነው ስራው። ይሄ ድሮ እኔ አልገባውም። እግዚአብሔር ዩኒቨርሲቲ የገባችሁ ልጅ ታውቃላችሁ? በእርግጥ ትገባለህ ብሎኝ ሰው ለመጠየቅ ገብቻለሁ እና የዩኒቨርሲቲ ውስጥ እኔ ሲያወሩን የሰማሁት አላውቅም፣ በእውነት ለመናገር አላውቅም። ሲያወሩን የሰማሁት እና ተማሪዎቹ አሉ ኤ ሲያገኙ አገኘው ይላሉ አሉ፣ ቢ አገኘው፣ ሲ አገኘው፣ ዲ ሰጠኝ ነው የሚሉት። በፍጹም አገኘው አይልም። ይሄ ፊዚክስ ቲቸር ዲ ሰጠኝ፣ ኤ ከሆነስ አገኘው እኮ ነው የሚሉት። ይጋጭም እና በእኛ ውስጥ ስተታችንን የመቀበል አንዱ ላይ ነው የሚያሳበው። ሰንዴ ስኩሉ ኳየሩ እንትኑ ላይ እንዲህ ያሳብ ማዘር ላይ ከተማው ላይ ለምንድነው በዚህ ወጥ ይሄ ከተማው ቃሊቲ ትላለህ። ቃሊቲ በሰቃ ምን አቃቂ በሰቃ ነው ለካ ሶሪ ቃሊቲ ምን አለ እንደዛ ትላለህ። እና ሰፈሩ ላይ ታሳብባለህ፣ ዘመኑ ላይ ታሳብባለህ፣ ኔትወርክ ላይ ታሳብባለህ፣ ምናምን ታሳብባለህ። ግን ዳዊት እሷ ነች አላለም እኮ ራቁቷን ፊት ለፊት እየታጠበች ነው። ሻወር ቤት አለ ምን ውጪ ያስወጣት ማለት ይችላል እኮ አይደለም እንዴ? እኔ ምን ላድርግ ወንድ ልጅ ነኝ ምናምን አይችልም እንዴ? ቅዱሳን ይችላል። ግን እሱ ምን እንዳለ ታውቃለህ? አንተም ብቻ በደልኩ እከሌ ምለው ነገር የለም። ስለዚህ እግዚአብሔር ምሕረት ተነሳ። ኧረ በደንብ አሜን። ወዳጆች ሰበበኛ ከሆናችሁ የእግዚአብሔር ምሕረት አትለማመዱ። የእግዚአብሔር ምሕረት በህይወታችን በኃይል እንዲዘራ ከተፈለገ አንተን ብቻ ነው የበደልኩት፣ አንተን ብቻ ነው ያጠፋሁት ብለን ከእግዚአብሔር ጋር ያለንን መንገድ ማስተካከል ነው። ይሄንን ስለተለማመደ ሰውዬው በስተሽምግልን ነው ምን እንዳለ ታውቃላችሁ? እርግጠኛ ነኝ ምንም ነገር ባጠፋ እኔ ከእግዚአብሔር ቤት አልጠፋም። ለምን? ምሕረትና ቸርነት አንዳንድ ቀን አይደለም የሚከተሉ ማታና ጠዋት ምናምን መርጠው አይደለም፣ ኤቭሪ ታይም እስከ ህይወቴ ዘመን ሁሉ። አሁን ብዙዎቻችሁ እዚህ ውስጥ እንዳላችሁ ልጆች እንደሆናችሁ ያለው አርጅታችሁ ከዘራ እስክትይዙ ድረስ የእግዚአብሔር ምሕረት ከኋላችሁ ይከተላችኋል። ምሕረት የሚለየው ሰው የለም። ጮክ ብላችሁ አሜን። ለመጨረሻ እንዲህ በሉ፣ የእግዚአብሔር ምሕረትና ቸርነት በህይወቴ ዘመን ሁሉ ይከተሉኛል። እረኛ ማለት በሚያስፈልገው ነገር ሁሉ ለበጉ ጥበቃ የሚያደርግ ስለሆነ ይሄ ማለት አያሳጣኝም ማለት ምሕረቱን አያሳጣኝም ማለት ነው። አያሳጣኝም ማለት የሚያስፈልገኝ ነገር አያሳጣኝም ማለት ነው እንጂ ሁሉን ነገር ያንጋጋል ማለት አይደለም። አንዳንዴ እኮ በግ ፌስታል ልትበላ ልትፈልግ ትችላለች። ፌስታል ታውቃለች፣ ይገላቸዋል በጎች። ላስቲክ ልትበላ ትችላለች፣ ግን የሚያምራት ሁሉ ልክ ነው ማለት አይደለም። የሚያስፈልገንን በሙሉ የሚሰጠን ማለት ነው። የምንፈልገውን ሳይሆን የሚያስፈልገን። አሁን እኛ ቤት ሶኬት አለ። አንዳንዱ ሶኬት በፕላስተር ምናምን ይታሸጋል። ለምን? ጩጬ ሄዶ ሊሰካ ይችላል። እጁ ሲያድግ ግን ይላጥለታል፣ የሚሰካውን ያውቃል። አንዳንድ ነገር ካንተ ታሸገብህ ማለት ለምንድን ነው? የማይሆን ነገር ሰክተህ ልትል ትችላለህ። ይጋጭም ሶኬት መሰካት ያለብን ጣትን ትሰካለህ። ይጋጭም። ስለዚህ እግዚአብሔር ስለታ እረኛ ከሆነ ሁሉን ነገር ይሰጣል ማለት አይደለም። እግዚአብሔር እረኛ ነው፣ ሃሌሉያ፣ እንትን ይሰጠኛል። የሚያስፈልገን
ለበጓ የሚያስፈልጋትን ነገር በሙሉ አቅርቦት ከሱ ይመጣልና አሜን ነው። ሊጨርስ ብዬ አፌ ላይ ስለመጣ ነው። ወዳጆቼ እግዚአብሔር እረኛዬ ነው ስንል ጠባቂ ነው፣ መሪ ነው፣ መጋቢ ነው ማለት ነው። ዳዊት በዘመኑ መጨረሻ ሲዘምር ሲቋጨው ይሄ ነው እግዚአብሔር። አንተ በጉንና ተከተለው አትወድቅም። መጨረሻ የለመለመ መስክ መጨረሻ ራሱ ፕሬዘንስ ውስጥ ነው። ጌታ ይባርካችሁ።